ናቲ እንግዲህ ዛሬ ከሰዓት የቦክስ ግጥሚያ አለ። ግጥሚያ? የምን ግጥሚያ? ግጥሚያ ያላችሁት እንዴ? እደበድበዋለሁ፣ እመጣለሁ፣ አለቀ። ከዚህ በፊት በግጥሚያ ተቀጣጥራችሁ ቀርታ ነበር። እሱ መሰለሽ ተኝቼ ነበር ያመለጠኝ። ዛሬ ግን እመጣለሁ። ቁርጥማት እለቅልሃለሁ። አመሰግናለሁ። እሺ፣ አመሰግናለሁ። አግብተሻል? ምን ይችላል? ናቲ ዝግጁ አይደል? ይመጣል እንዴ? ይኸው እኔ የምልህ ብቻ ስማኝ። ፊቱን ከመታኸው 3 ነጥብ አለ። በጥፊ አይደለም በቦክስ። በቦክስ ብለህ 3 ነጥብ አለ? እንደሱ አይፈቀድም። ቦክስ ብቻ። እሺ ብቆነጥጥ ወስደህ ስው ብቆነጥጥ። እንደሱ አይነት ነገር አያስፈቅድም። ቦክስ ብቻ። በማጨርስ ነጥብ የለውም? አይቻልም፣ አይፈቀድም። ብቻ አንተ ፊትን ሸፍን። የምር ነው እንዴ የምንደባደብ? አዎ፣ ይልቅ የጠበቁን ነው። እንውጣ፣ እንውጣ። ምን ብላ እንዳትሉ ጥፋ ጥፋ። ሸብረክ በል አንዳንዴ፣ ሸብረክ በል እያሳለፍኩት። ይሄ ነው እንዴ ግን? አትፍራው። ሽጉጥ ይቻላል እንዴ? ለምን ነው? አይ ራሴን ለመከላከል ብዬ ነው። አይፈቀድም። እሺ ልጸልይ አንዴ። ፈጣሪ ወይ አልደረስኩበት። እርዳኝ። በቃ እኔ ማንንም አልፈራም። ብቻ መሸፈን ነበረታል። ገላለሁ። መግደል መሸነፍ ነው። ግን ንገረው ሆዴ እንዳይመታኝ። አይመታም። አንተ ብቻ ፊትን መሸፈን ላይ ትኩረት አለ። ብቻዬን ነው የምሸፍነው? አዎ፣ ፊትን መሸፈን ላይ እኔ ዘውኝ ምልክት እሰጥሃለሁ። አጋጣሚውን ስታገኝ ምታው። 3 ነጥብ ነው ያለ። 3 ነጥብ እንዳትፈራ። ለቀቅ አድርጎ ሰው ነጥብ በሱ ነው ግን የጠጣሁት። ችግር የለውም። ሆዴ እንዳይመታኝ። ለቀቅ። አንጀምር። ምን በጠረጴዛ ዙሪያ ብንፈታ ይሻል? እባክህ ዋናው ስነ ልቦና ነው። በሰሪው ስነ ነጥብ አለ። ተጋጣሚን ማክበር አለብህ። አሁን ንቄ ነው የመታህ። ልጠጋልህ ትሰኛለህ? አይ ልጠጋ ልቆጥር ነው። ጥርሴን ነው የምቆጥረው። እስከ 10 ቆጥሬ ካልተነሳ ነጥቡን እሱ ነው የምወስደው። ቁጥር እኔ ከፈለኩ ቆጥር። 1 እኔ ቆጥር 2 3 ጫማ ልሰር አይነሳም። እኔ ጫማዬን አላውቀውም እንዳይነሳም። ምን ነው እንደ እኔ ይኸኛውን በዓል ኮሎሩ እንዴት ትሆኑ ነበር? ዛሬ በዝረራ ነው እና የሚሸልመኝ ፌዴሬሽኑን ጠይቃለሁ። ሽልማቴን ይህን ሁሉ ሰው ዘርረኝ። አሁን ውጭ ቢልኩኝ ምን አለ? እንደዚህ ችሎታ ኖረኝ።